በጣም ምን ነው መምጣት አልነበረም? አይ ሰዓት አላስለመድከኝ። ቤቴ እኮ ነው። በየትኛውም ሰዓት የመምጣትም የመቅረትም መብት አለ። ቢሮ አበሳጭቶታል እንዴ? ነገሩ እዛ ከሰው ጋር ብጣላ እንኳን ወደ ቤት ይመጣ። ዛሬ ደግሞ ጫና ያለው ነው። አቤት እንዴት ያምራል! እንዴት ነው ማውቀው? አስፋንቶ ወዴት ነው? ምንም ደስ ያላል። የኔ እንኳን መጠጣት የምርህን ነው? አዎ እሸትና ቆንጆ ታይቶ አይታለፍም የሚባለው። በእኔ ጊዜ ደግሞ ቆንጆና መጠጥ ታይቶ አይታለፍም። ያው እኮ እብድ ነገር ነው ታውቃለህ አይደል? አዎ የሐኪም ማስረጃ አለኝ። ለማንኛውም ምን ነው ቦታ ልጅ? እሺ እሺ ታዲያ ምን እንደፈለክ እኮ አልነገርከኝም። ስትራይፑ ሸሚዝ ይኸው አይኔ ማየ ነው የሚመስልሽ? ያኛው የት አለ? ትላንት አይደል እንደ ወለከው እናማ ገና አልታጠበም። የማንን ጎፈሬ ስታበጥሪ ነው የምትዩ? አንድ ሸሚዝ አላጠብኩም እምትይ? ይቅርታ። የልብሽን እየሰራሽ ይቅርታ ትበይ። ያጠፋስ እኮ ይቅርታ በላይ ምን አለ? ገደል ግቢ። እንዴት አየሽ? በጣም አለ። ምን ታረጊዋለሽ ከመራቅ? ጥሎብኝ ውበት አድናቂ አይደለም። ቆንጆ መምረጥ እችልበታለሁ። ታዲያ እስከ ዛሬ ተደብቀህ ነው? እንዴት አንዲት ቆንጆ አልያዘችም? እሱ እንኳን ጠፍታ አይደለም፣ እኔ ለመታሰር ዝግጁ ስላልሆንኩ። እርግጥማ የማትጨበጥም የማትገመትም ሰው ነው። በእርግጥ ብዙ ጊዜ ስራዬ ላይ አተኩራለሁ። እጄም ካሜራ ጨብጦ ስለሚውል ለመጨበጥ ጊዜ የለኝም። በአስፈላጊው ሰዓትማ አስፈላጊ ለሆነ ነገር ጊዜ መስጠት አለብን። እሱን ቁጭት ለመወጣት ነው ጅማሬን ባንቺ ያደረኩት። ጅማሬ ጥሩ ነው፣ እንግዲህ ፍጻሜውን ያሳምርልህ። እንግዲህ ምን ታረጊያለሽ? ተፈጥሮ ይሄ ነው። እኔ ደግሞ አጀማመር ፍጻሜውን ይወስናል ባይ ነኝ። በትክክል ቦታው ብቻ አይደለም የምንጠጣውም በእኔ ምርጫ ነው። እኔ አሁን እርቦኛል፣ የበለጠ ደግሞ እንዳታስርበኝ። እሱን አይደል የሚፈልገው? እንዴት እንዲርበኝ? የተራበ ሰው ምግብ አይመርጥ፣ የቀረበለትን ቁጥር አጋብ ይበላል። ደግሞ አታስቢ፣ ቢጠፋ እኔ ነው የምትበይኝ።
ገና ምን አይተሽ? እባክሽ ቶሎ ቶሎ በይ። እንደ ኤሊ አትንቀራፍ። አራኔ በቃኝ። የምር በቃኝ። የመጨረሻ በቃኝ። እቺን ብቻ አማን እቺን ደግሞ እስኪ ለራሴ ልጉረሳት። ቆይ ልትገላግለኝ ነው እንደ ሀሳብ? ደግሞ ምን አረኩ? የምወደውን ምግብ እንዴት እንደምታውቅ ባላውቅም ያው ስታዘዝም አልኩ። እሺ እንዴ በቃኝ ስለ እያጎረስክ ተቀጣክብኝ እኮ። ኧረ አማርኛ አስተካኪ። ተቀጣክብኝ ለማዳበሪያ ነው። እሺ ደግሞ እያሳክ በትንታ ልገለኝ ነው? ሳቂ። ቆንጆ ሴት ስትስቅ ነው የሚያምርባት። ሳቅ ደግሞ እድሜን ይቀጥላል። እሺ ተከበሩ፣ በጣም አመሰግናለሁ። ግን ደግሞ በቃኝ ሲባሉ ወቁሽ። በመጀመሪያ የሚወዱትን ምግብ ሲበሉ በቃኝ አይባልም። ሌላው ደግሞ ምግብ ሲተርፍ አልወድም። ምግብ ጥንቅቅ ተደርጎ ተበልቶ እልቅ ሲል ትሪ ይነሳል። እሺ ኮማንደር፣ ትዕዛዙን ተቀብያለሁ። ምንም አይደለም። ያላወቁትን ማሳወቅ ግዴታዬ ነው። የመጀመሪያ ጥያቄ ማብራሪያ ፈልጋለሁ። ቆይ ይህን ምግብ እንደምወድ ሄቨን የነገረች? ኧረ በጭራሽ። እና ታዲያ እንዴት አወቅ? የዛን ቀን ማታ የእነ አቤል እራት ግብዣ የጠራችሁኝ ቀን ነበር። እየለየሽ እየመረጥሽ ብቻዋን እያሳደርሽ ስትጎርሻት ነው ያወቅኩት። ተአምረኛ ነው። ተአምር እንኳን አይደለም እንዴ ነው እንጂ። የምትፈልጊውን ሰው በትኩረት ስትከታተዩ ልታቂውም ልትረጁም ትችላለሽ። እሺ እጄን ታጥቤ ልምጣ። አደራን አምላኬ አንደበቴን ተቆጣጠርልኝ። I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet, damn ain't that great. I don't wanna go to work, cause my boss is a jerk, and I'm not even that paid. I need a change in my life, cause I don't feel alive, and there's nothing that makes me happy. Hold my beer for a minute, I'm about to quit my job. አንቺ ለኔ ነው ወይስ ለጎረቤት ነው የምትጨነቂው? አይ ማለት አንዳንዴ ለሰው ስሜት መጨነቅ ጥሩ ነው ብዬ ነው። አሃ አንተ ለምንም አትጨነቅም እያልሽኝ ነው? የሚጠጣ ነገር ማጣት ጭራሽ መልስ መመለስ ጀመርሽ? የሮሰን ተረጋጊ፣ ዝም ብለሽ አትዝረክረጊ። በቃ እሱ እንደማንኛውም ወንዶች ነው። በቃ ወንድ ነው ወንድ ነው። እራስሽን ለማረጋጋት ሞክሪ። ወይ ምን ሊደረሽ? እንዴት የሚያስጠላ ምሽት እንደሆነ በጣም ነው ሁሉ ነገር ያስጠላኝ። እንዴ በቃ በየሰዓቱ እኮ መታጠቢያ ቤት ብሮጥ ደስተኛ ነኝ። ሻርታቴ ነው እንዲሆነብሽ። ያው በለው። እሺ በቃ በርቺ፣ ይመጣል። ምን ነው አልተመቸም እንዴ? እንዴት ነው የሰራሽ? እንደምትወዱ አድርጌ ነው። ምስጋና ይገባሻል። አሁን እንድጠላው ነው ያረግሽኝ። ምን ሆነ? እዚህ ከማድር 24 ሰዓት ብሰራ ይሻላል። ቆይ ለምንድን ነው እንደዚህ ባንዴ የተቀየርክብኝ? ምን አደረግኩ? ምን እንዳደረግሽኝም አታውቂ። ከደረቁ ማይቀር እንደዚህ ነው። አይኔን ግንባር ያርገው ማለት ነው።
በምን የተገረምሽ ነው? በኔ ደግሞ ምን ነው የሚያስገርመው? ሁሉ ነገር። እንግዲያውስ እይታሽን አጥሪ። ሰው በሁሉ ነገሩ ሊያስገርም አይችልም። በሆነ ነገርማ ክፍተት ይኖረዋል። ቢሆንም ከድክመቱ ጥንካሬው ከበለጠ ይሸፈናል። ሊሆን ይችላል። ይገርምሻል፣ ሄቨን ግን ሁሌ ድክመቴን ነበር ነቅሳ የምታወጣው። አንድ ነገር ልንገርህ። ምንድን ነው? ንገሪኝ። ከሄቨን ጋር እኮ የሆነ ነገር ያላችሁ ነበር የሚመስለኝ። ደግሞ ምን አይነት ነገር? የሆነ የቃቃ ባልና ሚስት፣ ከዛም ከፍ ያለ ነገር። እኔ ምን አንቺና አቤል ነበራችሁ እንዴ? አረ ይቅር ይበለ። ምንድን ነው የምታወራው? ይደብራል አይደል? በጣም እንጂ። አየሽ፣ እኔም ከሄቨን ጋር ስጠረጠር በዛ ልክ ነው የሚደብረኝ። ይቅርታ፣ ሁለተኛ አላነሳም። ማንሳቱ ይቅርና ከቻልሽ በጭራሽ እንዳታስቢው እሺ? ይልቅ ስለ አንቺ ንገሪኝ እስኪ። ስለ እኔ ምን ልንገርህ? መቼም እስካሁን ብዙ ጎረምሶች ቤትሽ ውስጥ ተመላልሰዋል። ከነዛ መሀል ደግሞ የኔ አንዱ ልብሽን ማርኮት ይሆናል። እስኪ ስለዛ ጀግና ንገሪ። ስለሱ እንኳን ማውራት አልፈልግም። ግን ደግሞ አንተ መንቢ የምትባል አይነት ሰው አይደለም። አመሰግናለሁ። አደራ ግን እኔን ከሱ ጋር እንዳታነጻጽሪ። ምን ችግር አለው? በመጀመሪያ ፍቅርሽ ልክ ማንም መሰፈር አይችልም። አንሶ ለመታየት ካልሆነ ደግሞ ራሴን ከማንም ጋር አላወዳደርም። እሱ ግን እንዳንተ አርቆ ሀሳቢነት የለውም። ሶሪ፣ በጣም ጎጂ ታሪክ ነው መሰለኝ። በቃ ዛሬያችንን ላናበላሽ። ስለ እኔ ልንገርሽ፣ ማለቴ ብዙ ናቸው። ከየትኛው ጀምርልሽ? በህይወቴ እንደዚህ ደስ የሚል ምሽት አሳልፌ አላውቅም። ደስ ያለሽ? ደስ አመሰግናለሁ። በቃ ለማንኛውም አታስቆሚኝ። ደህና ደር። ደህና ደር። በጣም አመሸሽ። እንዴት ደባሪ ምሽት እንደነበር ብታይ። የመጀመሪያ ቀን በድል ተጠናቋል። እስኪ ደግሞ ዓለም እንዴቱ ላይ ሆን በዚህ ሰዓት ሄሎ ገኒ። ወይ ገኒ፣ ሰላም ነሽ? አይደለሁም፣ በጣም ከፍቶኛል። ምን ነው? ምን ሆንሽ ገኒ? አሙ ወይ ነገ ላገኝክ፣ ማውራት የምፈልገው ነገር አለ። እሺ፣ አሁን ግን ደህና ነሽ አይደል? ደህና ነኝ። ምን ነው? ቆይ አቤል ቤት የለም እንዴ? የለም። እንዴ የት ሄደ? ምናልባት ግን ስራ አስመሽተውት ይሆናል። ገብቶ ነው የወጣው። እንዴ ወዴት? ወደ ስራ ነው አለ። ግን ደግሞ ነው አይመስለኝም። ምን አዲስ ነገር አገኘ?
ሳንቀደም መቅደም አለብን። ማን ነው ደግሞ የሚቀድመው? ሄቨን ሄቨን? እችን በግ የሆነች ሴት የሆነ እንዳትቀድመን የምትለው? ያየሁትን ብታይ እንደዚህ አትይም ነበር። ምንድን ነው? ምን አየህ? አይ ምንም መታጠቢያ ቤት ኪኒን ወድቆ አየሁ። ምናልባት ሰልችቶች ከተውሽው ብዬ ነው። አዎ ጠዋት ለወስደው ገብቼ ከእጅ አመለጠኝ። ፈልጌ ግን አጥቼው ነበር። አገኘኸው እንዴ? እንደዛ ከሆነ ጥሩ። አደራሽ ለጤንነትሽ ተጨነቂ። ሌላው ቀስ ብሎ ይደርሳል። ምግብ አይ እሱ ቀስ ብሎ ይደርሳል። ይብዬ ቀድመህ ብትነግረኝ ኖሮ ደስ ይለኝ ነበር። እንዴ ሰርተሻል እንዴ? ምን ነው ሽታው እስከሆነ አፍንጫህ ጋር ደረሰ? ምግብ አይጣፍጥም ማለት ነው። አረ እንደዛ አይደለም። ያው ጉንፋን ስለያዘኝ ሽታ መለየት ስላልቻልኩ ነው። አሁን ግን ሸተተኝ። የቀረፋ ሻያል በቃ ልብሴን ቀይሬ መጣ። የኔ አባት እና ምን እያሰብሽ ነው? የሆነማ ጌም አለ። እሱ ይሆናል እንጂ ሄቨንማ ይሄን ያህል በልጦና መድኃኒት አርቅቃ ኪኒን ውስጥ አጨምር። እሱ ከጀርባዋ ማን ሊኖር ይችላል? አማንን የመጀመሪያ ተጠርጣሪያችን ብናደርግ ምን ይመስልሻል? እሱ እውነትህን ነው። ከዚህ በኋላ አማንን ከኋላው እየሄድን መሰለል አለብን። ሳይቀድመን መቅደም አለብን። ግን ምንም ግን የሚባል ነገር የለም። ላንጨርስ አልጀመርንም። ከዚህ በኋላ በቅርበት እየተከታተልን በመልካም አስመስለን ማድቀቅ አለብን። ሰው ማሸነፍ ፍርሃት አይደለም። መታገስ ደግሞ ከልጅነት ጀምሮ የተማርኩት ነገር ነው።
ስለዚህ ሁሉንም በትዕግስት እጠብቃለሁ። እኔ ግን አልታገስም። ጊዜና ሁኔታ ነው እንጂ የምጠብቀው ሁሉንም ነገር አፈርጠዋለሁ። እንደውም ይመስለኛል ዛሬ የሚሄደው የሮሰን ጋር ሳይሆን አይቀርም። ስለዚህ ይህን ነገር ዛሬውኑ ደውዬ ለኤቨን ማሳወቅ አለብኝ። ሄሎ ኤቪ፣ መልሼ ደወልኳ። ምን ነው? አይ ምንም። እኔ ምንሽ አቤል አልተመለሰማ? አዎ። ምን ነው? ይኸውልሽ ገኒ፣ በጋሼ ሞት ይዤሻለሁ፣ እምቢ እንዳትዪ። ምንድነው አማን? አይ መጀመሪያ ቃል ግቢልኝ። እንደለመድከው የህፃን ስራ እንዳይሆን ገኒ። አሁን እንደሱ አይደለም። እሺ። ኡፍ ገኒ፣ በቃ ዝም ብለሽ እሺ በይኝ። አማን ዝም ብለህ ንገረኝ። እሺ በቃ ለ30 ደቂቃ የሆነ ቦታ ወስጄ ልመልስሽ። እንዴ በዚህ ሰዓት? እባክሽ ገኒ፣ በጋሼ ሞት ይዤሻለሁ። በቃ ምን ችግር አለው? አቤልም ቤት የለም አይደል እንዴ? እሺ ግን 30 ደቂቃ። እሺ ገኒ፣ አመሰግናለሁ። በቃ ስትጨርሽ አሳውቂ፣ መጥቼ ወስድሻለሁ። እሺ። ይሄ እብድ ልጅ ደግሞ ምን አስበው ይሆን? እንዴት እንደናፈቅሽ። እኔም ናፍቀኛል። ገና ሌሊቱን ሙሉ እናሳልፍ አይደለም? እሱም አይቀርልሽ። የኔ አባት ግን አንከራተትኩ አይደለም? ይሄማ ለፍቅርሽ የሚሰጥ ስጦታ ነው። አንተ እኮ ልዩ የሆንክ ሰው ነህ። አመሰግናለሁ። የሩ ግን ከሷ ጋር ሶና አይደብርሽም ማለት? አረ ይደብረኝ። ይሄ እኮ ለኔ ስትል ያደረግከው ነገር ነው። አንቺ ከዚህም በላይ ይገባሻል። አመሰግናለሁ። እኔም እወድሻለሁ። ቆይ ግን አንተ ወዴት ነው የምትወስደኝ? እስኪ ዝም ብለሽ ተከተይኝ። ይኸውልህ 10 ደቂቃ አልፏል። የቀረ 20 ደቂቃ ብቻ ነው። ይኸው እኮ ደረስን። ይሄ እኮ የኒውሮሰን ሰፈር ነው። አዎ አውቃለሁ። እና ታዲያ ለምን እዚህ አመጣኸኝ? ይኸውልሽ ገኒ፣ አትናደጅብኝም አይደል? የሆነ ጥፋት አጥፍተሃል ማለት ነው። ጥፋት እንኳን አይደለም። ይሄን ነገር ያደረግነው ከኒውሮሰን ጋር ተነጋግረንበት ነው። ምን አይነት ነገር? በቃ ከአቤል ጋር ሰላም አይደላችሁ ማለት ያን አስብ ቢሆን ነገር ነገርኩት። ምን? በቃ እሺ አንድ ሆኗል። አሁን ተከተይኝ። ቆይ ወዴት ነው የምከተልክ? ውዱ ባለቤትሽ እየጠበቀሽ ነው። ያን የሚጠብቀኝ እሱ? እሱን ከታረቃችሁ በኋላ የፈለግሽውን ታደርጊያለሽ። ወይ አማን፣ ሁልጊዜ ህፃን ስራ ነው አይደል የምትሰራው? ፕሊዝ ገኒ። ከአንቺ ጋር ስሆን እኮ ምንድን ነው የምትጠብኝ? እኔስ ብትለኝ አባት፣ በዛ ላይ ያቺ ማትረባ ስትወገድ ደግሞ በነፃነት አንድ ላይ እንሆናለን። የሰኔማ ደስታ የራስ ወደር የለውም። ምን እያደረጋችሁ ነው? ተረጋጊ። እኔ ነግሬሻለሁ። ለዚህ ነው የመጣኸኝ? አዎ ለዚህ ነው ያመጣሁሽ። ብዙ ልደብቅላቸው ሞክሬ ነበር፣ ግን እውነቱን በአይንሽ አይተሽ ከዚህ በኋላ እንድትጎጂ ስለማልፈልግ ነው። ለምን አቤል? ለምን የሮሰን? አንቺስ ለምን? አምኛችሁ ነበር እኮ። እሺ ቆይ ልጄ ምን ላድርገው? ሀሳባቸውማ ልጅሽንም እኮ ሊያስወርዱት ነበር።
እነሱ የሰጡሽን መድኃኒት እኔ ነኝ የቀየርኩባቸው። ነግሬሽ ነበር፣ ሰው አትመኝ ብዬሽ ነበር። ወይኔ እንደዚህ ነው እንደዚህ ነው ወይ? ተረጋጊ። በቃ እንሄድላቸው ኤቪ። የጀመሩት የኃጢአት ባህር ውስጥ በደንብ ይዋኙበት። ማን ቀድሞ እንደሚሰጥን በደንብ እናየዋለን። ሄቨን ታውቂያለሽ፣ ያንቺም እህት ልክ እንደዚህ ነበር ባላሰብኩት ሰዓት ፍቅረኛዬን የቀማች። ታዲያ እኔም በደንብ አድርጌ ልበቀላት ሳስብ በድንገት ሀገር ጥላ ወጣች። ስለዚህ ያገኘሁት አንቺን ነው። አንቺን የበቀሌ መወጣጫ አደረኩሽ። በቃ ይሄ የሩሰን ምንድን ያልሽው? በቃ ይሄው ነው? ለዚህ ነበር ለበቀሌ ስረዳሽ የነበረው? በቃ ለዚህ ነው? ይኸውልህ ሁለታችሁ በደንብ ተጠመቁ። ምናልባት አንዳችሁ ለማንዳችሁ ያነሳው ወዲህ